ጨምሮ 4 ኪሎን በመቆጣጠር ዳግም ወደ ስልጣን መለሳለሁ ብሎ የሚያስበው የህወሓት ስብስብ ከትግራይ ክልል ከተወገደ በኋላ ትግራይን ዲሞክራሲያዊ ምርጫ እስከሚካሄድባት ድረስ የሚያስተዳድረው የትግራይ የሰላምና ልማት ምክር ቤት የአመራሮች ስልጠናና የአመራሮች ምደባ እያደረገ መሆኑን የሚገልጽ መረጃ ይፋ ወጥቷል። የትግራይ ሰላምና ልማት ምክር ቤት ባለፉት ጊዜያት በክልሉ ላይ የሚንቀሳቀሰው ህወሓት እያደረገ ያለው እንቅስቃሴ ህገወጥ መሆኑን በመግለጽ ለትግራይ ህዝብ የሚበጀው ሰላማዊ መንግስት መሆኑን ጭምር በመጥቀስ የተለያዩ ተቃውሞችን በህወሓት ላይ ሲያሰማም ቆይቷል። ህወሓት አሁን ላይ ከውስጣዊ ኃይሎች እንዲሁም ደግሞ ከኤርትራና ከሌሎች መንግስታት ጋር በጋራ በመጠመር የትግራይ ህዝብን በጦርነት ለመጨረስና ስልጣንን በመቆጣጠር አምባገነናዊ ስርዓቱን ለማስቀጠል የሚያደርገውን ጥረት ተከትሎ የትግራይ የሰላምና ልማት ምክር ቤት ባደረገው ጉባኤ ላይም በቀጣይ ጊዜያት ዲሞክራሲያዊ ምርጫ እስከሚካሄድ ድረስ በጊዜያዊ አስተዳደርነት ትግራይ ክልልን በመቆጣጠር የሚመድባቸው አመራሮችን ስልጠና እየሰጠው ነው ብሏል። ሰላም ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። የምቹ ሚዲያ ቤተሰብ ካልሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። ወደ ዛሬው ፕሮግራም እንሻገራለን። አብራችሁን ቆዩ። ባለፉት 27 ዓመታት ኢትዮጵያ ላይ የተለያዩ የድህነት፣ የውድቀት፣ የጦርነት አዋጆችን በማወጅ በተግባር ጭምር ኢትዮጵያን ወደ ቁልቁለት የሚመራትን እንቅስቃሴ ሲያደርግ የነበረው ህወሓት በመላው ኢትዮጵያውያን ምርጫና በመላው ኢትዮጵያውያን ውሳኔ ምክንያት ከስልጣን ተወግዶ የራሱን ህገወጥ የሆነ እንቅስቃሴ በትግራይ ክልል ማድረግ ከጀመረ ሰነባቷል። በትግራይ ክልል የሚንቀሳቀሰው የህወሓት ኃይል ከኤርትራ መንግስት ጋር የፈጠረው የሁለትዮሽ ህገወጥ ግንኙነትን በተመለከተ የህወሓት መስራች የሆኑት ስብሐት ነጋን ጨምሮ ሌሎች ከፍተኛ ባለስልጣናት ጭምር ይህ ጽምዶ ህወሓትን አይደለም ኤርትራንም አያዋጣትም የሚል አስተያየቶችን ሲሰጡም ቆይተዋል። ምንም እንኳን በውስጣዊ ኃይሎችና በውጭ ኃይሎች ጭምር በኤርትራና በህወሓት መካከል የተፈጠረው ጽምዶ ህገወጥ መሆኑ ቢነገርም ህወሓት ግን አሻፈረኝ በማለት በኢትዮጵያ ላይ ጦርነትን ለመክፈት በሚያደርገው እንቅስቃሴ በምጽዋ አየር ማረፊያ ጭምር ከፍተኛ የሚባሉ የጦር መሳሪያዎችን እያከማቸ መሆኑን የሚገልጹ መረጃዎችም ወጥተዋል። አፍሪመኒስት የተባለው ድረገጽ ይፋ ባደረገው መረጃ መሰረት የኤርትራ መንግስት ከቤላሩስ፣ ግብጽ እንዲሁም ደግሞ ኢራን የሚታጠቃቸው የተለያዩ የጦር አውሮፕላኖች በምጽዋ አየር ማረፊያ ላይ በማረፍ ምጽዋን አካባቢ እንዳጨናነቋትና በዚህም የመከታተያ የራዳር ሲስተሞች ጭምር በታየው ምልከታ መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚመሩት የኤርትራ መንግስት ለህወሓትና በሱዳን የእርስ በርስ ግጭት ውስጥ ላለው ለጀነራል አልቡርሃን ድጋፍ የሚውሉ የጦር መሳሪያዎችን እያከማቸ መሆኑም ተገልጿል። ከዚህ ቀደም በሱዳን የእርስ በርስ ጦርነት ላይ ኤርትራ ጣልቃ ገብነቷን እንድታቆም የሱዳን ፈጥኖ ደራሽ ኃይል በተደጋጋሚ ማስጠንቀቂያ ሲሰጣት ቢቆይም የሱዳን ፈጥኖ ደራሽ ኃይሉ የሚሰጠው ማስጠንቀቂያ ችላ በማለት የኤርትራው ፕሬዝዳንት ግን ፖርት ሱዳን ድረስም አቅንተው ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፖርት ሱዳን ከነበራቸው ቆይታን በተጨማሪ የህወሓት የፊት አመራር የሆኑት ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ደግሞ ሞንጆሪኖን ጨምሮ ሌሎች ከፍተኛ የጦር አዛዦች ጭምር አስመራ ድረስ በመሄድ በምጽዋ አየር ማረፊያ ላይ የሚከማቸውን የጦር እንቅስቃሴና የሎጂስቲክ አገልግሎትንም ምልከታዎችን አድርገዋል። ህወሓት በተለያዩ መንገዶች ራሱን በጦር መሳሪያ እያጠናከረ ባለበት በዚህ ወቅት ላይ ታዲያ ህዝባዊ ድጋፍንም አጥቷል። ያሰለጠናቸው ወታደሮችም አቅማቸው እየተፈተሸ እየሸሹ እየከዱ፣ ሌሎች ደግሞ በሚከፈቱ ግጭቶችና የተኩስ ልውውጦች ጭምር ህይወታቸውም እያለፈ ይገኛል። በዚህ ወቅት ላይ ህወሓት በራሱ ጥፋት ወይም በራሱ ተንኳሽነት የከፈታቸው የተኩስ ልውውጦች ላይ በመከላከያ ሰራዊቱ እየተሰጠው ያለውን የአጸፋ ምላሽ መነሻ አድርጎ ዓለም አቀፉ ማህበረሰብ እንዲታደገውም ጥሪ አቅርቧል። በአንድ እጁ መሳሪያ በአንድ እጁ ደግሞ ጠረጴዛን የያዘው ህወሓት ወደ ሰላምና ተብሎ ቢጠራም አሻፈረኝ እያለም ይገኛል።
ዓለም አቀፉ ማህበረሰብ ባለፉት ጊዜያት ህወሓት በትግራይ ክልልና በኢትዮጵያ ላይ እያደረገ ያለውን እንቅስቃሴ እንዲያቆምና የሰላም አማራጮችን እንዲከተል ጥሪ ቢያቀርብለትም የህወሓት ቡድን ግን 4 ኪሎ ያለው ህዝብን አፍቆኛልና 4 ኪሎ ሳልገባ አልመለስም ሲልም ቆይቷል። ጀነራል ምግበይ እንዲሁም ደግሞ ሞንጆሪኖን ጨምሮ ሌሎች የህወሓት ከፍተኛ ባለስልጣናት የጦርነት ነጋሪታቸውን እየጎሰሙ ሚዲያዎቻቸውን ጭምር ለመጠቀምም ከፍተኛ ጥረት እያደረጉ ይገኛሉ። አሁናዊ የትግራይ ክልል ሁኔታ ሴቶች፣ እናቶች በከፍተኛ ጭንቀት ውስጥ ያሉበት፣ ወጣቶች ልንታፈስ ነው፣ አስገዳጅ የተባለ ወታደራዊ ዘመቻ ውስጥ ልንገባ ነው የሚል ድንጋጤ የወረራቸው፣ ትምህርት ቤቶች የህወሓት ኢላማ ውስጥ የገቡበት፣ እንደ ድምፀ ወያኔና ሌሎችም የህወሓት የሚዲያ አውታሮች ጭምር በትግራይ ክልል በሚገኙ ትምህርት ቤቶች ላይ ስርጭታቸውን ለመጀመር ከፍተኛ የተባለ ዝግጅት የሚያደርጉበት ነው። ዓለም አቀፉ ማህበረሰብ የህወሓትን እንቅስቃሴ ከመቃወምን ባለፈ ፌዴራል መንግስቱ የሰላም አማራጮችን እንዲቀበል ጥሪ ሲያቀርቡ ህወሓት ግን ድረሱልኝ፣ ፌዴራል መንግስቱ የፕሪቶሪያው ስምምነትን ጥሶ እርምጃ እየወሰደብኝ ነው፣ መከላከያ ሰራዊት እየደበደበኝ ነው ብሏል። ህወሓት ይህ በታሪኩ ለመጀመሪያ ጊዜ ተደበደብኩ፣ ተሸነፍኩ የሚል መልእክትንም ሲያስተላልፍ ነው። በሁለቱ ድንበሮች ላይ ህወሓት የጀመረውን የጦር እንቅስቃሴ ተከትሎ የኤርትራ መንግስትም ውሻ በቀደደው ጅብ ይገባል በሚለው ብይል አማካኝነት ወደ ኢትዮጵያ ለመግባትና ኢትዮጵያን የውስጥ ሰላም ለማተራመስ የተለያዩ ስምሪቶችን ለከፍተኛ ባለስልጣናቶቹም እየሰጠ ይገኛል። የህወሓትና የኤርትራ መንግስት ባለስልጣናት ዓላማቸው ኤርትራን ማጽናት ወይም ደግሞ ትግራይ ክልልን ማጽናት ሳይሆን ዓላማቸው ኢትዮጵያ ህዝብን መፍጀትና ኢትዮጵያን ወደ ኋላ መጎተት እንደሆነም ጭምር የሚታወቅ ጉዳይ ነው። ባለፉት 3 አስርት ዓመታት ከቀይ ባህር ርቃ የቆየችው ኢትዮጵያ የቀይ ባህር ጥያቄን ባነሳችበት ጊዜ ላይ ኤርትራ በዚህ ልክ ኃይሏን አጠናክራ የውስጥ ኃይሎችን ጭምር በመጠቀም የጀመረችው እንቅስቃሴ ዋነኛ መጠቀሚያ ደግሞ ህወሓትን አድርገዋለች። ህወሓትም ለዚህ የጥፋት አጀንዳው ኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ የጥፋት ኃይሎችና ግለሰቦችን ጭምር እየተጠቀመ ኢትዮጵያን የማፍረስ እንቅስቃሴውን ቢቀጥልም የኢትዮጵያ መከላከያ ሰራዊት ግን የኢትዮጵያን ሉዓላዊነት ዳር ድንበርን አስከብሮም ይቀጥላል። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ይህ ደግሞ ምቹ ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩ።